የኛ ጠላታችን አብይ አህመድ ነው። ግልጽ እንኳን አሁንና ብዙ ትጥቅ እያለን በጦር በጎራዴ እንማርካለን ነው። እኛ አባቶቻችን ልጆች ሆነን መጥቷል ሊወረን ነው ወይ እንደዚህ ሊሆን ነው ምናምን ብሎ አንተን ወደ ውጊያ ሊወስድ ይፈልጋል። እንዳትንቀሳቀስ ነግሬሃለሁ። ልማት ክዳልማ አካባቢን ጠብቅ፣ ማንነትን አስጠብቅ። አለቀ። መሬት ከፍ ቢል ግን የአብይ አህመድን ሰራዊት ግብዓተ መሬት ሳንፈጽም አብይ አህመድን ወይ አንቀን ለፍርድ ሳናቀርብ ወይ ደግሞ ከዚህ በፊት እንደነበሩ መንግስታት አገር ለቆ ካላስፈረጠጥን የሚቆም የፋኖ ትግል የለም። 4 ነጥብ። እዛ የተርመጠመጠው ውጊያ መድፍና ታንክ ላዩ ላይ እየዘነበበት ያልሞተው ያጀግና ልዩ ኃይል በመንገድ ውሃ እየጠማው ጎርፍ እየወሰደው ለመሳረው ሲል ወንበዴ እየገደለው በየመንገዱ ወድቆ የቀረውን እግዚአብሔር ይወቀው። አይደለም ቀበቷችን ካለኛ ፍላጎት ማንፈልገውን ጥፍራችን እንኳን ቆርጠን ማንጥል የአፄ ቴዎድሮስ የበላይ ዘለቀ የሚየ ምኒልክ የንጉስ ሚካኤል ልጆች ነን። የትግራይ ኃይሎች ባለውለታችን ጭምሮች ናቸው። ሊመሰገኑ ይገባቸዋል።